ሰላም እንዴት ናችሁ? ሀብታሙ ብርሃኑ ነኝ። ዛሬ ደግሞ ስለ ፕሪኮንሴፕሽን ኬር ወይም ቅድመ እርግዝና እንክብካቤ በሌላ አገላለጽ ከማርገዝ በፊት የሚደረግ ሕክምና ወይም ኬር የሚለውን እናያለን። ጠቅለል ባለመልኩ ወደ 5 የሚደርሱ ከማርገዝ በፊት የሚደረጉ ነገሮች እናያለን። በተለይ በአምስተኛ ደረጃ የተቀመጠው በአሁኑ ሰዓት አስከፊ ውጤቶች እንዲኖሩ ወይም እንዲመዘገቡ እያደረገ ስለሆነ በደንብ መታወቅና መጠንቀቅ ያለብን ነገር ነው። ወደ ጉዳያችን ከመሄዳችን በፊት ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲተባበሩ እንጠይቃለን። እሺ፣ ከማርገዝ በፊት የሚደረጉ ነገሮች ወይም ኬሮች መካከል የመጀመሪያው ስርዓተ ምግብ ነው ወይም ኒውትሪሽን። በተለይ መደረግ የሚችሉ ሁሉም ሰው የሚያገኛቸው ወይም አክሰስ የሚያደርጋቸው ብዙ ወጪ የማያስወጡ ነገሮች ላይ እናተኩራለን። የመጀመሪያው አዮዲን ወይም አዮዳይዝድ ሳልት ነው። ይህን አንድ ሰው ወይም ከማርገዟ በፊት አንዲት እናት በቀን ከ5 ግራም በላይ መውሰድ መቻል አለባት። ቢያንስ 5 ግራም ፐር ዴይ። የእንስሳት ተዋጽኦ 60 ግራም፣ የወተት ተዋጽኦ ከ300 እስከ 400 ግራም በቀን ቢወሰድ ተመራጭነት አለው። ሌላው ንጹህ ውሃ ነው። ንጹህ ውሃ በቀን ከ8 እስከ 10 ብርጭቆ መውሰድ መቻል አለብን። አሁን ውሃ ማንኛውም ሰው አክሰስ ማድረግ ይችላል፣ ነገር ግን ትኩረት የማይሰጠው ስለሆነ ማለት ነው። ቫይታሚን ሲ ሪች ምግቦችን መመገብ እንደ ብርቱካን፣ እነዚህ በቀጥታ ከሚሰጡት ጥቅም በተጨማሪ ምግብ በሰውነታችሁ ውስጥ አብዞርብ እንዲሆን ወይም ጥቅም ላይ እንዲውል የሚያደርጉ ነገሮች ናቸው። ቫይታሚን ሲ ሪች ምግቦች ማለት ነው። አይረን፣ ፎሊክ አሲድ ከ30 እስከ 60 ግራም፣ ኤሌመንታል አይረን ወይም 400 እንዲሁም 400 ማይክሮግራም ወይም 0.4 ሚሊግራም ፎሊክ አሲድ ለ3 ወር መወሰድ መቻል አለበት ከእርግዝና በፊት ማለት ነው። ይህን ማድረግ ከተቻለ ቢያንስ አንድ ጤናማ የሆነ እርግዝና ወይም ደግሞ ወራቱን ጨርሶ የሚወለድ ልጅ ከማርገዝ በፊት የሚደረገውን እንክብካቤ ካደረግን ውጤቱ የምንጠብቀውና ጥሩ የሆነ ውጤት ይሆናል ማለት ነው። በነገራችን ላይ ከማርገዝ በፊት የሚደረግ እንክብካቤ ለእናትየዋ ጤና እንዲሁም ለሚገኘው ልጅ ወይም ጽንስ የተሻለ አስተዋጽኦ ስለሚያበረክትልን ቢያንስ አስበንበት አቅደን መደረግ ያለባቸውን ነገሮች አድርገን መሆን አለበት ስንል እናሳስባለን። ሌላው ቀለል ያሉ እንቅስቃሴዎችን ማድረግ ቢያንስ 30 ደቂቃ የሚወስዱ በቀን እነዚህን እንቅስቃሴዎች በወክ መልክ ሊሆን ይችላል ማድረግ መቻል አለበት። መቀነስ ያለብን ነገሮች ምንድን ናቸው ወደሚለው ስንመጣ ስኳር የበዛበት ጣፋጭ ነገሮችን፣ ለስላሳ መጠጦችን፣ ያለቀላቸው የፋብሪካ ውጤቶችን መጠቀም የለብንም። እንዲያው በቁጥር ደረጃ ከተባለ ከ30 ግራም በታች መሆን መቻል አለበት የእነዚህ ውጤቶች። ቡና መቀነስ መቻል አለብን። ቡና ላይ ኖርማሊ በቀጥታ ከሚያስከትለው ችግር ይልቅ ምግቦች አብዞርብ የመሆናቸውን ሂደት ይቀንሰዋል። ስለዚህ ቡና የምንጠቀም ከሆነ 1 ሰዓት ወደፊት ወይም ወደ ኋላ ብለን መጠቀም መቻል አለብን። ከነዚህ ከስርዓተ ምግብ ጋር መታየት ያለባቸው ነገሮች መካከል አሁን ያልናቸውን በትንሹ መሟላት መቻል አለባቸው። ሰላም እንዴት ናችሁ? ሀብታሙ ብርሃኑ ነኝ። ዛሬ ደግሞ ስለ ፕሪኮንሴፕሽን ኬር ወይም ቅድመ እርግዝና እንክብካቤ በሌላ አገላለጽ ከማርገዝ በፊት የሚደረግ ሕክምና ወይም ኬር የሚለውን እናያለን። ጠቅለል ባለመልኩ ወደ 5 የሚደርሱ ከማርገዝ በፊት የሚደረጉ ነገሮች እናያለን። በተለይ በአምስተኛ ደረጃ የተቀመጠው በአሁኑ ሰዓት አስከፊ ውጤቶች እንዲኖሩ ወይም እንዲመዘገቡ እያደረገ ስለሆነ በደንብ መታወቅና መጠንቀቅ ያለብን ነገር ነው። ወደ ጉዳያችን ከመሄዳችን በፊት ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲተባበሩ እንጠይቃለን። እሺ፣ ከማርገዝ በፊት የሚደረጉ ነገሮች ወይም ኬሮች መካከል የመጀመሪያው ስርዓተ ምግብ ነው ወይም ኒውትሪሽን። በተለይ መደረግ የሚችሉ ሁሉም ሰው የሚያገኛቸው ወይም አክሰስ የሚያደርጋቸው ብዙ ወጪ የማያስወጡ ነገሮች ላይ እናተኩራለን። የመጀመሪያው አዮዲን ወይም አዮዳይዝድ ሳልት ነው። ይህን አንድ ሰው ወይም ከማርገዟ በፊት አንዲት እናት በቀን
ከ5 ግራም በላይ መውሰድ መቻል አለባት። ቢያንስ 5 ግራም ፐር ዴይ። የእንስሳት ተዋጽኦ 60 ግራም፣ የወተት ተዋጽኦ ከ300 እስከ 400 ግራም በቀን ቢወሰድ ተመራጭነት አለው። ሌላው ንጹህ ውሃ ነው። ንጹህ ውሃ በቀን ከ8 እስከ 10 ብርጭቆ መውሰድ መቻል አለብን። አሁን ውሃ ማንኛውም ሰው አክሰስ ማድረግ ይችላል፣ ነገር ግን ትኩረት የማይሰጠው ስለሆነ ማለት ነው። ቫይታሚን ሲ ሪች ምግቦችን መመገብ እንደ ብርቱካን፣ እነዚህ በቀጥታ ከሚሰጡት ጥቅም በተጨማሪ ምግብ በሰውነታችሁ ውስጥ አብዞርብ እንዲሆን ወይም ጥቅም ላይ እንዲውል የሚያደርጉ ነገሮች ናቸው ቫይታሚን ሲ ሪች ምግቦች ማለት ነው። አይረን፣ ፎሊክ አሲድ ከ30 እስከ 60 ግራም ኤሌመንታል አይረን ወይም 400 እንዲሁም 400 ማይክሮግራም ወይም 0.4 ሚሊግራም ፎሊክ አሲድ ለ3 ወር መወሰድ መቻል አለበት ከእርግዝና በፊት ማለት ነው። ይህን ማድረግ ከተቻለ ቢያንስ አንድ ጤናማ የሆነ እርግዝና ወይም ደግሞ ወራቱን ጨርሶ የሚወለድ ልጅ ከማርገዝ በፊት የሚደረገውን እንክብካቤ ካደረግን ውጤቱ የምንጠብቀውና ጥሩ የሆነ ውጤት ይሆናል ማለት ነው። በነገራችን ላይ ከማርገዝ በፊት የሚደረግ እንክብካቤ ለእናትየዋ ጤና እንዲሁም ለሚገኘው ልጅ ወይም ጽንስ የተሻለ አስተዋጽኦ ስለሚያበረክትልን ቢያንስ አስበንበት አቅደን መደረግ ያለባቸውን ነገሮች አድርገን መሆን አለበት ስንል እናሳስባለን። ሌላው ቀለል ያሉ እንቅስቃሴዎችን ማድረግ ቢያንስ 30 ደቂቃ የሚወስዱ በቀን እነዚህን እንቅስቃሴዎች በወክ መልክ ሊሆን ይችላል ማድረግ መቻል አለበት። መቀነስ ያለብን ነገሮች ምንድን ናቸው ወደሚለው ስንመጣ ስኳር የበዛበት ጣፋጭ ነገሮችን፣ ለስላሳ መጠጦችን፣ ያለቀላቸው የፋብሪካ ውጤቶችን መጠቀም የለብንም። እንዲያው በቁጥር ደረጃ ከተባለ ከ30 ግራም በታች መሆን መቻል አለበት የነዚህ ውጤቶች። ቡና መቀነስ መቻል አለብን። ቡና ላይ ኖርማሊ በቀጥታ ከሚያስከትለው ችግር ይልቅ ምግቦች አብዞርብ የመሆናቸውን ሂደት ይቀንሰዋል። ስለዚህ ቡና የምንጠቀም ከሆነ 1 ሰዓት ወደፊት ወይም ወደኋላ ብለን መጠቀም መቻል አለብን። ከነዚህ ከስርዓተ ምግብ ጋር መታየት ያለባቸው ነገሮች መካከል አሁን ያልናቸውን በትንሹ መሟላት መቻል አለባቸው።